ደፋር ሂድና ፈታ በልበት። አልቀመስ አለች እኮ እቺ ልጅ። የለም ፍንክች የለም። እንዴት ምንም ቀበፍ የለም? እርግጠኛ ነሽ? እርግጠኛ ነሽ ማለት ምን አጥጥተህ ምን ልታረገኝ ነው እንዴ? እርግጠኛ እኔ ምን አደርግሻለሁ የኔ ቆንጆ። ነይ እስቲ ልስፈንልሽ ባይሆን በዚህ ማታ እየጠጣሁ ነው ምዘፍ። አበባሽን ያዢው እንጂ ወይኑን ልትይዢ ነው አንቺ። የወይኑ ሷስ ነው እንዳያለብሽ። የወይኑ ሷስ ነው ያለብሽ። እረፍ እንደሱ አይባልም። አይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። ዛሬ እኔ ነኝ ባለ ቪዲዮ ነው የመጣሁት ማለት ነው። ቪዲዮዬን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ፣ እመልሳለሁ። እንግዲህ ሀይሚና ብሩኬ በመታረቃቸው ሁላችንም ደስ ብሎናል። ብዙዎቻችሁ በሀይሚና በብሩኬ ተጨንቃችሁ ነበረ። እንኳን ደስ አላችሁም። እንግዲህ ይሄም ቀን ለማየት ብዙዎቻችሁ ናፍቋቸው ነበረ። እንኳን ደስ አላችሁ ላለው ግን ቪዲዮ ከሰራው ትንሽ ቆይቻለሁ። እንግዲህ ሀይሚና ብሩኬ ሰሞኑ እንግዲህ ያው እያመለጡኝ ነው። ያው ጠፍቼ ነበረ። ካሁን በኋላ እንኳን አልጠፋም ማለት ነው። ከሀይሚና ከብሩኬ ጉዞ ወደፊት እንቀጥላለን እንጂ ወደ ኋላ የለም ማለት ነው። ግን ቪዲዮ ስትጀምሩት በላይክ በሰብስክራይብ ጀምሩ እላለሁ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉም፣ አይከፈልበትም። ላይክ ብታደርጉ ምንም ችግር የለውም እላለሁ። እና ቤተሰብ እንኳን ደስ አላችሁ። እንግዲህ ሀይሚና ብሩኬ ታርቀዋል፣ አንድ ሆነዋል። እንግዲህ ባለፈ ብሩኬ ተናግረዋል። የኛ የሚወዱን እኛ የሚጠሉን ሰዎች አሁን ነው የምንለያቸው ብሎ ተናግሮ ነበረ። እንግዲህ ብዙዎቻችሁም ደግሞ ስለታረቁ ደስ አላችሁ። ብዙዎቻችሁም ደግሞ ስለ ተጣሉም ያው ደስ ያላችሁም አላችሁ፣ ደስ ያላላችሁም አላችሁ ማለት ነው። የታረቁ ደስ ያላችሁ እንኳን ደስ አላችሁ እንላለን። ሲታረቁ ደግሞ ደስ ያላላችሁ እንግዲህ ቢመራችሁ ዋጥ አድርጉ ማለት ነው። እና ሀይሚና ብሩኬ አንዴ በመሆናቸው በጣም ደስ ብሎናል። ካሁን በኋላ መጣላት የለም፣ መጨቃጨቅ የለም። እንግዲህ እንደምታዩዋቸው ዘና ፈታ ብለው መጥተዋል። ካሁን በኋላ ዘና ፈታ እያሉ ይመጣሉ እንጂ እንደባለፈ መጨቃጨቅ፣ ማልቀስ ምናምን ቀረ ማለት ነው። በሀይሚና በብሩኬ የተጨነቃችሁ ሰዎች እንኳን ደስ አላችሁ እላለሁ። እና ብዙዎቻችን በሀይሚና በብሩኬ እንግዲህ ተጨንቀን ነበረ። ካሁን በኋላ መጨናነቅ የለም፣ ማልቀስ የለም። እንግዲህ ካሁን በኋላ ጉዞ ወደፊት ነው ማለት ነው። እንግዲህ ብዙዎቻችሁ ሀይሚና ብሩኬ ሲጣሉ መብላት አልችልም፣ መስራት አልችልም፣ እንግዲህ የምሰራውንም ስራ ግራ ይገባኛል፣ ምን ይሻላኛል በማለት ብዙዎቻችሁ አስተያየት ሰጡ ነበረ። ካሁን በኋላ እንግዲህ ምግባችሁን በስነ ስርዓት መብላት አለባችሁ። የመዳም ስራ በስነ ስርዓት መስራት አለባችሁ። መጨናነቅም የለባችሁም። ሀይሚናም ብሩኬም ደግሞ መቼም አይጣሉም። ካሁን በኋላ በመሀላቸውም ሰይጣን አይገባም። ሰይጣንም ቢገባ ለሰይጣንም ቦታ አይሰጡም ማለት ነው። እና ሀይሚና ብሩኬ አሁንም ወደፊትም መቼም አይለያዩም ማለት ነው። ይለያያሉ ብላችሁ በጉጉት የምትጠብቁ ሰዎች ተስፋ ቁረጡ። ሀይሚና ብሩኬ መለያየት የለም፣ ጉዞ ወደፊት ናቸው እላለሁ። እና ቤተሰብ ቪዲዮ ስትጀምሩት በላይክ በሰብስክራይብ ጀምሮ እንላለን። ብዙዎቻችሁ ቪዲዮ ስታዩ ላይክ አታድርጉም፣ ሰብስክራይብ አታድርጉም፣ አይከፈልበትም። ላይክ ሰብስክራይብ አድርጉ እንላችኋለን። እና ቤተሰብ እንኳን ደስ አላችሁ እንላለን። እንግዲህ ሰሞኑ የሀይሚ ቀለበት አስሮላታል። እንደምታዩ መግቢያው ላይ ዘና ፈታ ብለዋል። በጣም ያምራል። በጣም ደስ ብሎናል። እንግዲህ መቀጠል አለባቸው እንጂ ማቋረጥ የለባቸው ነው የምንለው። እና ቤተሰብ እንኳን ደስ አላችሁ እንላለን። ቪዲዮውን እስከ መጨረሻ ተከታተሉ እላለሁ።